ምንድን ነው የምታየው? ቅማል እንዳይሆን ብቻ። ቆይ ላንሳል ቆይ ተረጋጋ። አትፍራኝ። ኧረ ቆይ እግዚአብሔር ቆይ ላንሳል። ቆይ ኧረ ልሄድ ነው እንዴ? አንተ እየቀለለ አይደለም? አንተ ነበር እንዴ? ማይ ለቪዲዮ መጀመሪያ ያክል ቤተሰብ እንዴት ናችሁ? ሁሉ ሰላም ቢኖርም እኮ ችግር የለውም። ምን አስጨነቀህ? የቤት እንስሳ እኮ የቤት እንስሳ። አይ የቤት እንስሳ ሳይሆን ፀጉር ዱር አይደል እንዴ? ዱር አይደል እንዴ? ለአንተ ጫካ እኮ በቃ የእሱ ጫካ እየኖሩ ነው ብራዘር። የጫካ እንስሳ ነው። ቤተሰብ እንዴት ናችሁ? ሁሉ ሰላም ነው? እኔ በጣም ደህና ነኝ። በጣም ደህና ከመሆኔ የተነሳ አረ ስልኬ ልጠራ ብራዘር አናተን እንዳናባ እኔ አልጥለው በሰዓት ቴክስት ታነባለህ እንዳይደብር ወላሂ ደብረ እንትን እኮ ነው ቴዲ ነው። አይቶ አረ ቴሌም ይሁን ማንም ተላከልህ በዚህ ሰዓት አታነብም። በቃ እንዴት ሰላምታስ እንደ በኋላ ይደርሳል። እውነት በኋላ እንላችኋለን። እሺ አይ መጀመሪያ ሰላምታ መጀመሪያ ችግር የለውም። እኔ የልቤን ወዴ እንናገረው እስኪ ተዋጣፍኝ አለ እንደ ሆድ እሺ ምን አይ ማለቴ ሆድ ሳይሆን ልብ አለው። ባለፈው እንደ ሰጥቻት መጣሁ ነው የማን ነው ሰጥቶ ነው ነገርላ አረ ተው አንተ ልጅ ተው ወራ ነገር እየለየ ቤተሰብ ያለ ነው ያጋጥማል። እንግዲህ ግን አንድ ቀን ሚስጥር ነገራችኋለሁ ብቻ ሄድ ምን ችግር አለው? እኔ ከቤተሰብ የሚበልጥብኝ ነገር የለም። ሰማለሁ እኮ በባለፈው ደግሞ የለቀኩት ቪዲዮ ምናምን ብዙም አልታየም። እዩልን እንጂ እንዴ እሺ እዩልን እንጂ በነሺ ነው። ቆይ አሰቃ ለምን ማታዩት? ቆይ ዞር ነው እንጂ ካሜራው ትክክለኛ እንደዚህ ነው። የምር ይኸውልህ አልቻልኩም። አታስቀኝ። ቆይ ስራ ቤተሰብ ፊቴ እየሳቀ ነው። እግዚአብሔር እየሳቀ ልቋጭ ምናምን ብዬ ቆይ ምን ረማታ ባለፈው ልቋጭ አትበሉ አሉ። ስማ ማነህ አንተ? ማን ነበር ቪዲዮ ማይልህ ንገረኝ። አይ ለምን ነው የምታሳልፈው? ሲጀምር ለምንድን ነው የኛ ቪዲዮ ስክሮል አድርገህ የሌላ ሰው ቪዲዮ የምታይ? እውነት ይደብራል። ማረም እኛ እየሰራን አይደል? እኛ ምንድን ነው መታየት አንችልም? በስልክህ ወደ ፈቅደ ከመጣን በኋላ ለምንድን ነው ሄዶ ብለህ የምታባረን? ፈልገን እኮ አይደለም እኛ ምን መጣው እኮ አይ ምንድን ስልክ ላይ ከመጣን በኋላ ስክሮል ማድረጉ ለምን? አንቺ ደግሞ ማነሽ? ብታይ ምን ትሆኛለሽ? ሰምረ ማንተኝ ምንድነው ያንቺ አይን ምንድነው ከምድር የተሰራው? ብታዩ ምን ትሆኛለሽ? ብትሞጪ ብንታይ ብርቅ ነው ይደብራል። እውነት እኔ እናንተን በማየት አይኔ እስከተደረል በቃ እነሱ ምንድነው እንደዚህ ታያል እንደነሱ በቃ እንደዚህ ሲመጡ ምናምን አያቸዋለሁ። እኔ አላሳልፍም። ዝነኛ ሰው አያይም። በቃ አሁን ላይ ጠግቧል። ኧረ በእናትህ ምንድነው አሾልከኝ እኮ ምንድነው እርሳስ አረከኝ እኮ። ኧረ ንሳ ግባ መጣው ላታ ምታይ ነው የሚሻለው ብራዘር። አሎ እንደ ልጅ ዳውድ እንዲህ ሁኝ ይመጣልና እና ለምንድን ነው ማንታይ ነው ቁም ነገር። እኔ ዋና ራሱ ቪዲዮ እንዲጀምር ያደረኩት በዚህ ጉዳይ ነው። ካሜራውን ግን ምንድነው አስተኛው ንገራቸው እስኪ እንደዚህ ከእንደ ደክማለ እና እኔ ምን አገባኝ ታዲያ? ራቅ አድርገዋል። ይል ዝም ብለን በረባ ባረበው ስናወራ ስናላዝን ማለት ነው 4 ደቂቃ ምናምን ሆነ። አሁን ቤተሰባውያንና ኋላው ናም ነው ማያችሁታ ፊት ኋላ ያይሽ ካልሆነም አንድ ሹፌር በጣም ከባድ እና ብርዝና ብዙ ነገር አለ። እኛ ብዙ ነገር እናያለን እንሰማለን እና ያው ችለነው ነው እንጂ ቪዲዮ ለቀና ለመታየት ማለት በጣም የሚደብር ነገር ነው። እውነት ይሰማል። በእኛ ቦታ ስትሆን ነው ይገባል። ኧረ በእናትህ እጄ እየሰለፈ ነው። እሺ ቆይ እንደዚህ አድርገህ ያዘው ወይ ደህና አድርገህ አሰራል ይዘው ቤተሰባውያን የምር ግን ቪዲዮአችን ነው ይሄን እኛ ማደግ እንፈልጋለን እና
ሰልፊ እየቀረጽን ያለ ነው። ዛሬ ደብሮን ነው፣ በጣም ደብሮን መጠጫ ምናምን አጣን። አንተ መጠጫ ምናምን ትላለህ? ኧረ እና ታዲያ ብራዘር መጠጫ ነው የሚያስፈልገው። እውነት ይኸውላችሁ፣ አይ ከጠጣ ብዙ ነገር ስለምትረሳ መጠጫ ነው እንደ ራበ ሁሉ ትረሳዋለህ ከጠጣ ችግር። ልጁ ራሱን መደበቅ ይወዳል። እውነት በጣም በብዙ ነገር ማለት ነው። እኔ ራሱ በስንት ስቃይ መሰላችሁ ፈልጌ ማገኘው አይገኝም። እስስት ባሉት እስስት አይገኝም እንዴ? እስስት እንዴ አንዴ ካየው ባንዴ ነው የሚሄደው። ምን አይነት እንስሳ ነው? የዱር እንስሳ ነው አይደል? አሬ ቤት ነው እኮ እንደዛ ብዬ እኮ ነው ብራዘር። ለካ እጅሽ እንደክሞሽ ነው እንደዛ። ኧረ እባክህ አንድ ደቂቃ ሆነኝ እኮ ከያዝኩት። ኧረ ጨክኜ እውነት ጨክኜ ከያዝኩት ትላለህ እንዴ? ጨክኜ 5 ደቂቃ ግሬንቼ እንዴ! ያዙ አሳዛኝ። በነገራችን ላይ ሰሞኑን ስፖርት ጀመረ። በቃ የሆነ ስፖርት ስላችሁ ደግሞ ስፖርት ቤት ምናምን እየሄድኩኝ ሳይሆን ዝም ብዬ በራሴ ዝም ብዬ የተንፈረጋገጥኩ ማለት ነው። ሰውነቴ ቁስልስል ብሏል። ቁስልስል ማለት ነው። አላግባብ መስራት እኮ ከባድ ነው። ያውላችሁ ስፖርት ሲሏችሁ እንዴ ኩሻፕ ምናምን እየሰራ አይደለም ልጅ ገና ስፖርት ነው የሚሰራው። እውነት ወገብ አቀጥናለሁ እያለ ሲባል ምንድን ነው የምታይ? በስነ ስርዓት ብትሰራ ይሻላል። ምን አልኩ? ጥርስህን አውልቄል በእጅ ይዘው እንዳትሄድ ወደ ቤት። ኧረ ሰው እየተወንች በምን ልበላለህ ነው ቀልደኛ። ስለዚህ ስራ ስርዓት ያዝ ማለት እኮ አይደለም። ስፖርት ነው እየሰራ ያለው አንተ። ምን ስፖርቱ ምንድን ነው? ወገብ ለማቅናት ምናምን ታውቃለህ? እሱን አንተ አልከኝ። ጎበዝ ሌላ ስራ አይደለም። እኔ አይደለም አንተ አጥቷሽ እኮ እኔ ማሰብ አይ ጭንቅላት ውስጥ ያለው እንደዛ ነው። እኔ የታየ ስድስተኛው ስሜት የሚነግረኝ እሱ ነው። አንተ ስድስተኛ ስሜት ደግሞ ግራ ገባው። ምን አለ? ግራ አይገባውም እሱ ግራ አይገባውም። አንተ ነግራ የሚገባ ምን አለ? ወይ እንደውም አነባዋለሁ እዚህ ጋር በለው ትክክል ነኝ እኔ እኮ ትክክለኛነት ምንድን ነው? ምን እንደሚል ልንገርህ። አንተ ያሰበው ምናምን ስራ ምናምን ስፖርት ምናምን በሌላ ነው ያሰብከው። ምንድን ነው እሱ? በሌላ አይነት ስፖርት ምንድን ነው ምናምን ነው ምንድን ነው ስፖርት አይደል? እሺ ተው ኦዲየንስኛ እንደገባ እንለፈው አይደል? አዎ ለሱ ነው። ኧረ እባክህ ምንድን ነው ይሄን ያለ? ቆይ ምንድን ነው? ኧረ ጣልኸው ካሜራው አይደለም። ኧረ እንደው ወደዛ እንትን አልከኝ፣ ገለበጥከኝ። ምንድን ነው ንገረኝ። ምን አንተም እየሰራህ ነው እንደ ስፖርት? እየሰራህ ነው አይደል? እኔ አለኩ እኮ እየሰራህ ነው። ራሴን ወገቤ ብዬም አልናገር እጄን ብቻ አንተጎተ። ግን ቤተሰብ እንዴት ነው ማንታየው? እውነት እኔ በጣም ይቆጨኛል እንደዚህ ራሴን በራሴ እንድሳየው። በቃ እንዴት አልታይም እያል ቆጫለሁ። እውነት እስኪው ሳየው እዛ ጋር የሚታይ ፊት የለህም አንተ። እና ምን ነው አሁን እያየሁ ያለው ጉንጨን ነው። ግን የባለፈው ቦስ ይሻላል አይደል? የባለፈው ቦስ እኮ ጸዴ ሰው ነው ያኛው። ማሞገሳለሁ ብራዘር። እና ቤተሰባውያንና እንትናውያን ሰብስክራይብ ያደረጋችሁ ቪዲዮአችንን ይውልን። እግዚአብሔር የነዘዛግ ፕሮግራም ጀምረን ነው እቺን ቪዲዮ እየተዘዛግን ምናምን 9 ደቂቃ ነው የምንቀርጸው። እቺን ምናምን እያያችሁ ስክሮል ከምታደርጉ ሰብስክራይብ እና ላይክ እያደረጋችሁ አሳልፉ። እንወዳችኋለን። መልእክት ካለ አስቀምጡ። እኔም በጣም ነው የምወዳችሁ። እንዴ እንደክሞኛል እውነት። እንደዚህ ሆኜ ደግሞ አሳልፉኝ። እውነት በጣም የሚደብረው ምር ተሰልፉት ያያችሁ እውነት እያያችሁ ይኸውላችሁ እውነት በቃ 9 ደቂቃ በቃ ተረጋጋ እንጂ ምንድን ነው? አይ ተናፍጋችሁ ጋይስ እና ጋይስ የምሬ ነው መልእክት ሊያስቀምጥ ፈልጎ ረማበጥ ሲቹዌሽን። ኧረ ተው እስኪ እሺ ይኸውላችሁ ቤተሰብ እስኪ አሁን ለምንድን ነው ማለት ጥያቄ ቅድሚያ ይሄን ቋጣም ቢሆን ነው አቀልድ። የምሬን ነው እውነት ቤተሰብ በጣም እየከፋኝ ነው እውነት። ለማንኛው እስኪ ዝም በል አቀልዳ። ይኸውላችሁ በቅርቡ ደግሞ እንደዚህ የተለያዩ ስራዎችን ስለምንሰራ እውነት ይሄን ብንታይ ምን ችግር አለው? ሰው ስክሮል እያደረገ የምር በስልክ ስመጣ ስክሮል ብታረገኝ እመጣላለሁ ቤት ድረስ ስነ ስርዓት ና ይዘ እሳደባለሁ ብትል ለራሱ ማለት ነው።
በየቤታችሁ ነው የምመጣው። አይደለም ኮሜንት ላይ ተሳድበ ማለት ነው በውስጥ ተሳስተህ ብትሳደብ ስድስተኛው ስሜቴ ከነገረኝ እመጣልሃለሁ። ያን ያለቀልህ ያላችሁ ስድስተኛውን ስሜቱን አውጦ ከሸጠው ቆይቷል። አምስት ነው ያለው። አረፍ አይ አለ ወላሂ አለ። ማን ነው እግዚአብሔር አለ። እሺ በቃ አሰረቀ ተከርሰኛል እንዴ አንተ በቃ እንወዳችኋለን። ሸውሽ እንታይ ግን እውነት ይመቻችሁ። አዎ በጣም እናምራለና በጣም የዓመቱ ምርጥ ካፕሎች በመባል ምንድነው ከተሳረከኝ የዓመቱ ምንድነው ኮላበር ምን አባል የምታይ ምንድነው የዓመቱ ምንድነው ካፕል ማለት እኮ ጥንድ መሆን ማለት ነው ብራዘር እኮ ሴትና ወንድ መሆን አለበት እንዴ ካፕል ለምን አረባክ እና እንዴት ነህ ይሄ ሰው የሰጠው ስያሜ ነው እንጂ ካፕል ማለት ጥንድ ማለት ነው። እኛ ደግሞ ምርጥ ጥንዶች ነን። አውቃለሁ አይደለም እንዴ ምንድነው ካፕል ሲባል ግዴታ ጾታ ምናምን አለው እንዴ? አንተ ዛሬው ምን ነው የሚያሳስብ? አይ አይደለም አንተ ያሰብከው ነገር በዚህ በቃ ተመታ እንዴ ምን ሆነ ነው? ቆይ እስኪ ንገረኝ። ምን አውቃለሁ አይደለም እንደዚህ ለመለሊት ለራሱ መጥቶኛ ያቅም ባለጌ ወይኔ አጥማልኩ ተገመተ ዘባ የምር ግን ማለት ነው። ምንድነው ግን ማለት እኔ ምን አቅላለሁ ሲሉ ሰምቼ ነው የሚማታው አይደል? ማን ነው? እኔ ምን አቅላለሁ እንዴ እነሱ የመታቸውን ሊድና ጠይቃ እኔ እኮ መቶኛ ያቅም ያለው መቶኛል ብያለሁ። አጨማልቆ ዳረፈ ትላለህ። መጨማለቅ ነው እንዴ ልመለስ ምን አውቃለሁ እኔ አላቅም። ወይኔ እኔ አይ አይደለም ባካላት ሄድም እንዴ ለምንድነው ህልመለሊት ማጋል አዎ አትሄድም እንዴ ለምንድነው ህልመለሊት የምታየው ማለት እንግዲህ ምን ነው አትሄድም አንተ ከምታይ ያንን በህልም በሆነ አታደርገውም እንዴ ምንድነው ህልማችንን እውን ለማድረግ እንደዚህ የመጣ ነው ወይ ምንድነው እኔ እኮ ያለኝ ያለው ነገር ምንም እየገባኝ አይደለም። በቃ ካልገባ ሲገባ ናና ኮሜንት ላይ ጻፉልን ሲገባው ይመጣል። ለማንኛውም እኛ ምርጥ ኮላቦች ነን። ምንድነው እናንተ እሱ እንደሚያስበው ደርቲ ማይንድ እንደማታስቡ ተስፋ አደርጋለሁ። የዓመቱ ምርጥ ጥንድ መሆን አይቻልም እንዴ ማለት በቃ የዓመቱ ምርጥ ጓደኛሞች በሚለው እንይዘዋለን። በቃ እሱን ያዙት ያፈለጋችሁ ጣሉት። ይመቻችሁ እንወዳችኋለን። ምንድነው እንደዚህ አልተሰቀልከም እኮ ከአምላክቱ ማየት የተለመነው ነው ያለው የተለመነው ቻውሽ አራንተኛው ልጅ አትይኝ የመራትኝ ረፍ እኔ አፍራለሁ አየኝ ቻው በቃ እንወዳችኋለን። ምንድነው የኔ ሰላምታችን ባይ